ናል ፕሮፌሽን የሆኑ ብዙ አመታትን ናሳ ውስጥ ዩሮፒያን ስፔስ ኤጀንሲ ውስጥ እንዲሁም የተለያዩ ትልልቅ የህዋ ተቋማት ላይ የሰሩ ሰዎች ናቸው። አሁን ግን ስፔስ ፎር ሂዩማኒቲ የሚለው ሚሽን የህዋ ፍላጎት ያላቸው ወደፊት አስትሮናውት መሆን ፍላጎት ያላቸው ሁሉ ኢንክሉሲቭ አካታች የሆነ ሚሽን ነው። ሶ ወደ ህዋ ሄደን የምንሰራው የኛ ሚሽን ወደ ህዋ የሚሄዱ እንደየስፔስ ኢንዱስትሪ ይለያያል። ብሉ ኦሪጂን ወደ ህዋ የሚሄድበት ሚሽን፣ ስፔስ ኤክስ ወደ ህዋ፣ ናሳ የተለያዩ ገቨርንመንት እና ፕራይቬት የስፔስ ኢንዱስትሪዎች የራሳቸው የሆነ ሚሽን አላቸው። ወደ ታይታንስ ስፔስ እና ወደ ተመረጥኩበት ስመጣ የኛ ሚሽን አንደኛ ስፔስን አካታች ማድረግ ነው። ለምሳሌ ከ18 ዓመት በታች የሆኑ ልጆችንም ወደፊት ወደ ህዋ የመውሰድ እነሱን ሞር የስፔሱን ኢንዱስትሪ ሞር እንዲያውቁት ከልጅነት ጀምሮ የማድረግ ሚሽን ነው እየሰራን ያለ ነው። ሶ እኔ እዛ ሄጄ የምሰራው አሁን ሪሰርች ኤንድ ዴቨሎፕመንት አስትሮናውት ነኝ። አር&ዲ አስትሮናውት ይባላል። ሶ የሱ አስትሮናውት ካንዲዴት የሆንኩት እኔ ሪሰርች ኤንድ ዴቨሎፕመንት ነው የምሰራው። እንዳልኩ ፕሮፓልሽን ኢንጂነር ላይ ነው፣ ኦርቢታል ሜካኒክስ ላይ ነው እየሰራውኝ ያለሁት። ሶ ህዋም ከሄድን በኋላ አንዳንድ የምንሰራቸው ሪሰርቾች ይኖሩናል። ለምሳሌ አሁን ያለው የስፔስ ወይም ደግሞ የህዋ ሳይንስ ወደፊት እንዴት ነው በፍጥነት ማሳደግ የምንችለው፣ ስፔስስ ላይ ካለው ኢንቫይሮንመንት አንጻር ሚሽናችንን እንዴት ነው አኮምፕሊሽ ማድረግ የምንችለው የሚሉትን እንዲሁም አንዳንድ ኢንጂኖች ላይ ነው ወርክአውት እያደረግን ያለ ነው። ሚሽኑ 2029 ላይ ነው። እኛ አሁን ደግሞ ፊዚካል ትሬኒንግ እና ኦፊሻል ትሬኒንጉን 2026 ላይ እንጀምራለን። የአስትሮናውት ትሬኒንጉን የአየር በረራ ኢቨን ላይክ ፓይለት ትሬኒንግ አለን። ቢካዝ አንዱ እሱ ነው። የተለያዩ ነገር ላይክ ፊዚካሊ ከቴክኒካል በተጨማሪ ይሄ አካላዊ ነገሮችንም ፊት መሆን አለብኝ። ሶ በደንብ ጂም እንሰራለን፣ በደንብ ዳይት እንመገባለን፣ በደንብ ደግሞ ሳይኮሎጂካሊ ትሬን እናደርጋለን። ምክንያቱም የዜሮ ግራቪቲ ወይም ደግሞ ያለምንም ግራቪቲ መንሳፈፍንም ያጠቃልላል። ሶ እነዚህ ነገሮች ሁሉ ተጨምረው ዲፕሬሽን፣ አንዛይቲ ሊያስከትሉ ስለሚችሉ ሳይኮሎጂካሊም ትሬን እንደረጋለን። ስለዚህ ይሄ ትሬኒንግ የሚያካትተው ሳይኮሎጂካል፣ ፊዚካል፣ ቴክኒካል ብዙ ነገሮችን ያካተተ ነው። ኢትዮጵያ ውስጥ እንዴት ነው የስፔስ ኢንዱስትሪው ጉዞ፣ እንዴት ነው ልጆቹስ ኔክስት ጀነሬሽን እንዴት ነው ኤንጌጅድ እያደረገ ያለው ከስፔስ ኢንዱስትሪው ጋር የሚሉ አንዳንድ ሪሰርቾችን አቀርባለሁኝ። ወደ ሪጂናል ኮኦርዲኔተሩ ማስተላልፋለሁኝ። ይሄ ችግር አለ እዚህ ዙሪያ ላይ በሚለው በዛም ባመጣሁት ጥሩ ውጤት የአፍሪካ ስፔስ ሊደርስ አዋርድ ተሸላሚ ነኝ። ይሄ ማለት አምና 2024 ላይ የአፍሪካ ላይ ጥሩ ውጤት ያስመዘገቡ ልጆችን በአፍሪካ በአህጉር ደረጃ የሚሰጥ ሽልማት አለ በስፔስ ጀነሬሽን አድቫይዘሪ ካውንስል ውስጥ። እዛም ውስጥ 4 ልጆች ነበር የተመረጥ ነው። ከዛም ውስጥ አንዷ ኢትዮጵያዊት እኔ ነበርኩኝ። ከዛም በመቀጠል ደግሞ ቅድም እንዳልኩ ኢንተርናሽናል አስትሮኖሚ አስትሮፊዚክስ ኮምፒቲሽን አምባሳደር ነኝ። እዛም ላይ ኢትዮጵያ ላይና አፍሪካ ላይ አስትሮኖሚ ላይ አስትሮፊዚክስ ላይ ኢንጌጅ ማድረግ የሚፈልጉ ልጆች ኤሮስፔስ ኢንዱስትሪው ላይ ብዙ ማወቅ የሚፈልጉ ልጆች ኮንታክት ያደርጉኛል። እዛም ላይ ነው እየሰራው ያለሁት በአህጉር ደረጃ። አሁን ወደ ኢንተርናሽናል ሌቭሉ ሳልፍ አንደኛ ታይታንስ ስፔስ እንዳልኩ ነው። አሁን የመጀመሪያው ኢትዮጵያዊት አስትሮናውት ካንዲዴት ሆኜ እዛ ላይ የሚሰጡ ሚሽኖችን ኦፊሻሊ ሚሽኑ 26 ላይ ነው የሚጀምረው፣ ኦፊሻል ትሬኒንጉ ማለት ነው። አሁን ግን ፕሪ ትሬኒንግ በሚባል እዛ ላይ ሞር ፎከስ አድርገን እንዴት ነው ታይታንስ ስፔስ ኢንዱስትሪ የህዋው ዘርፍ እኔ ደግሞ ከታዳጊ ከሚባሉ ሀገሮች ውስጥ ስለሆነ የመጣሁት እንዴት ነው እኔ ብቻ ሳይሆን ቀጣይ የሚመጡ ኢትዮጵያውያንና አፍሪካውያን እንዴት ነው ህዋ ላይ ኢንጌጅ ማድረግ የሚችሉት፣ አሁን ያለው የስፔስ ወይም ደግሞ የህዋ ሳይንስ ወደፊት እንዴት ነው በፍጥነት ማሳደግ የምንችለው፣ ስፔስስ ላይ ካለው ኢንቫይሮንመንት አንጻር ሚሽናችንን እንዴት ነው አኮምፕሊሽ ማድረግ የምንችለው የሚሉትን እንዲሁም አንዳንድ ኢንጂኖች ላይ ነው ወርክአውት እያደረግን ያለ ነው። እኔ አሁን እዚህ ጋር እመቤትን አይደለም ወደ ህዋ ይዤ የሚሄደው ሙሉ ከ100 ሚሊዮን በላይ የሆነ ኢትዮጵያዊን ነው ሪስፖንሲቢሊቲ አለብኝ። የሀገሬ፣ የህዝቤ፣ የወገኔ፣ የቤተሰቦቼ፣ የጓደኞቼ የሁሉንም ሰው ሪስፖንሲቢሊቲ ነው እኔ ላይ ያለው። ስለዚህ እመቤት ሳይሆን አሁን ኢትዮጵያ በሚል ነው የሚያውቁን። ስራም ስንሰራ ታይታንስ ስፔስም ኢንዱስትሪ ውስጥ ከስማችን በላይ የምንታወቀው በሀገራችን ነው። እዚህ ጋር የኔ ነገር ይቀርና የሀገር ነገር ይመጣል ማለት ነው። ሶ
እኔ መጀመሪያ ይዤ መሄድ የምፈልገው የኢትዮጵያን ሰንደቅ ዓላማ ባንዲራ ነው። ወደ ስፔስ ይዤ መሄድ የምፈልገው የወደፊት አሁን ሬሱ ስፔስ ላይ ነው የሚሆነው። ከመሬት ወጥተን ስፔስ ላይ ነው ሬሱ የሚሆነው። ስለዚህ ኢትዮጵያ እንዴት ነው እዚህ ሬስ ውስጥ ኮምፒት ማድረግ የምትችለው የሚለው ላይ አንዳንድ ሪሰርቾችንም እየሰራው ነው። ኢትዮጵያ እንዴት ነው ቢዮንድ አርዝ ሰርፌስ መውጣት የምንችለው? የራሳችንን ሳተላይት እንዴት ነው ማምረት የምንችለው? በኢትዮጵያውያን ሂውማን ሪሶርስ በራሳችን ኢትዮጵያዊ በሆነ ነገር እንዴት ነው ማድረግ የምንችለው? ከተለያዩ አካላቶችም ጋር የራሴን የሆነ ነገር ለማበርከት ጥረት እያደረግኩኝ ነው።